በዜናም በጠቅላይ ሚኒስትር ዶክተር አብይ አህመድና በአመራራቸው በከፍተኛ የፖለቲካ ባለስልጣናት ላይ የግድያ ሙከራ መፈንቅለ መንግስት ሊካሄድ እንደነበረ ተደረሰበት። ሰላም ጤና ይስጥልኝ ኢትዮጵያውያን በመላው ዓለም የምትገኙ እንደምን ሰንብታችኋል? ከዚህ ሰዓት ጀምሮ እጅግ ወሳኝ ጥብቅ ሰበር መረጃዎችን የማስደምጣችኋል። ከነዚህ እጅግ ወሳኝ ጥብቅ ሰበር መረጃዎች መካከል በመግቢያ ላይ ያዳምጣችሁት ጠቅላይ ሚኒስትሩን ጨምሮ ከፍተኛ ባለስልጣናት ላይ የግድያ ሙከራ መደረጉን የፌደራል መንግስቱ አስታውቋል። ከዚህ ጋር በተያያዘ ሰሞኑን እጅግ ወሳኝ ሰበር መረጃ ምን ይመስላል? ይህንን ድርጊት ማን ፈጸመው ተባለ? ከጉዳዮች ጋር ተያይዞ የወጣው መረጃ ምን ይመስላል? በዚህ መረጃ ሰዓት የማስደምጣችሁናል። ከዚህ ጉዳይ ደግሞ ወጣ ስንል እጅግ ወሳኝ በሆነና ሀገራዊ በሆነ ጉዳይ የአማራ ብሔራዊ ንቅናቄ መግለጫ ሰጥቷል። የአማራ ብሔራዊ ንቅናቄ የፌደራል መንግስቱ አካሄድ ለጦርነት ገፋፊ የአማራን ህዝብ ወደ ያልተፈለገ አቅጣጫ የሚወስድ ድርጊት በጠቅላይ ሚኒስትሩና አመራራቸው እየተወሰደ ይገኛል፣ ይበቃል ሲል የአማራ ህዝብ ጥሪና አቅርቧል። ከዛም ማለፍ ሲል ለኢትዮጵያ ህዝብ መልእክቱን አስተላልፏል። እጅግ ወሳኝ የሆነ እንቅስቃሴ ሆኖና በዚህ መረጃ ሰዓት ምን አዲስ ነገር ተፈጥሯል የሚለው ነገር በወፍ በረር ማስመለከታችሁ ይሆናል። አብራችሁን እስከ ቪዲዮ ፍጻሜ ድረስ እንድትቆዩ ብቻ ነው የምጋብዛችሁ። አብሬያችሁም ቆየው። እኔ ቴዎድሮስ ነኝ። ቀጥታ ወደ ዝርዝር መረጃዎች ላቀ የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ ኮሚቴ እጅግ አደገኛ ነው፣ ሀገራዊ ሂደቱ ወደ መፍረስ ይጠጋሽ ትገኛለች ሀገራችን ኢትዮጵያ በርካታ ጉዳዮችን አጋልጧል። በመግለጫው ላይ አለፍ አድርጌ በወፍ በረር ወሳኝ ጉዳዮችን ላስመልከታችሁና የጠቅላይ ሚኒስትሩና እንዲሚያመራራቸው የመፈንቅለ መንግስቱ የግድያ ሙከራ በተመለከተ የወጣው መረጃ አካትላለሁ። ከመጋቢት 24 እስከ 26 ቀን 2015 ዓ.ም የአብን ኮሚቴ የሀገራዊ ሁኔታዎችን በተመለከተ ስብሰባ ማድረጉን ገልጿል። በዚሁ ላይ ውሳኔዎችን ማሳለፉ ሰምቷል። ድርጅታችን አብን ከተወያየባቸው አንኳር ጉዳዮች ውስጥ አንዱ የገዢው ፓርቲ ስራ አስፈጻሚ ኮሚቴ የክልል ልዩ ኃይሎችን በሚመለከት ያሳለፈው ውሳኔ አንዱ ሲሆን የገዢው ፓርቲ ስራ አስፈጻሚ ውሳኔ በሁሉም ክልሎች ልዩ ኃይሎች ላይ በኩል ደረጃ ተፈጻሚ የማይሆንና የውሳኔው ዋነኛ ትኩረት አቅጣጫ የአማራ ልዩ ኃይልን ትጥቅ ማስፈታት መሆኑን አብን አረጋግጧል ያለው መግለጫ አብን በመርህ ደረጃ ከበቂ የሽግግር ጊዜ በኋላ የክልል ልዩ ኃይሎችን አደረጃጀት ማስተካከል እንደሚገባ የሚያምን ቢሆንም ጉዳዩን ከህጋዊነት ከወቅታዊና ሀገራዊ ነባራዊ ሁኔታዎች አንጻር መርመርም ገዢው ፓርቲ ያሳለፈው ውሳኔ ወቅቱን ያልጠበቀ ነባራዊ ሁኔታዎችን ግምት ውስጥ ያላስገባና ለጥቃት ተጋላጭ የሆኑ አካባቢዎችና ህብረተሰቦችን የሚያጋልጥ አደገኛ ውሳኔ ሲል ይገልጹታል። የአማራ ብሔራዊ ንቅናቄ በሀገራችን ኢትዮጵያና በሀገረ መንግስታችን ላይ የተቀጣው ስርዓታዊና መዋቅራዊ ጥቃት እንዲከሽፍና ይህ አካሄድ ትክክል እንዳልሆነ በተደጋጋሚ የገለጸበት ሁኔታ እንዳለ በዚህ መግለጫው ላይ አውስቷል። ታዲያ ይህ ሁሉ በአማራ ህዝብ ላይ የሚደርሰው ግፍና በደል እንዲሁም ደግሞ ወደፊት ሊደርስና ሊቃጣ የሚችል ችግር ባለበት ነው የአማራ ክልላዊ መንግስትና በአማራ ልዩ ኃይል ላይ የተወሰነ ውሳኔ እጅግ አሳዛኝና ወቅቱን ያልጠበቀ ሲል ገልጾታል። አብን በዚህ መግለጫው ላይ በየክልሉ የተደራጁ ልዩ ኃይሎች አፈጣጠርና አደራጀት የራሱ የሆነ ችግር የነበረበት ቢሆንም አሁን ባለው ተጨባጭና ነባራዊ ሁኔታዎች የአማራ ክልል ልዩ ኃይልን በድንገትና ያለ በቂ የጸጥታ ዋስትና ማፍረስ በተለይም የትግራይ ክልል አመራሮችና ሚዲያዎች ከሰላም ስምምነቱን በኋላ በአማራ ህዝብ ላይ የተጠናከረ የጥላቻ ቅስቀሳ እያካሄዱ ባሉበትና አጎራባች የአማራ አካባቢዎች በተለይም ወልቃይትንና ራያን በኃይል ለማስመለስ እየተዘጋጁና እንደሚያስመልሱም በአደባባይ የተናገሩ ባለበት ሁኔታ ለጥቃት ተጋላጭ ሆኑ የአማራ ክልል አካባቢዎችን ተገማችና ቀጥተኛ ለሆነ ጥቃት ተጋላጭ የሚያደርግ መሆኑ አብን አጥብቆ የሚቃወም እንደሆነም ገልጿል። የአማራ ህዝብ ራሱን የትግራይ ህዝብ ነጻ አውጪ ግንባር ወይም ትህነግ ያለው የሚጠራው ቡድን የሚመራው ታጣቂ ከፈተበትን መጠነ ሰፊ የወረራ ጦርነት የመከተው ትጥቅና ስንቅ በራሱ እያደራጀ ጎን ለጎን የሀገር መከላከያ ሰራዊታችንና ክልሉ ልዩ ኃይል እየደገፈና አብሮ እየተዋጋና መስዋዕትነት በመክፈል መሆኑን ሊታወስ ይገባል ብሏል። አብንም በተለይም በፌደራሉ መንግስትና በትግራይ ህዝብ ነጻ አውጪ ግንባር ወይም ትህነግ መካከል በደቡብ አፍሪካ ፕሪቶሪያ የተደረገ ሰላም ስምምነት በአግባቡ ተግባራዊ ባልተደረገበት አጠቃላይ ሂደቱም ግልጸኝነትና አሳማኝነት በጎደለው የትግራይ
ህዝብ ነጻነት አውጪ ግንባር የህወሓት ያስታጠቀው ኃይል ትጥቁን ሳይፈታም እንዲያውም ተጨማሪ ኃይል እያሰለጠና እያደረጀ የሚገኝበት ሰዓት በፕሪቶሪያ ሰላም ስምምነት መሰረት የሀገር መከላከያ ሰራዊት የትግራይ ክልል ጸጥታ ባልተረከበበት መንግስት ጸጥታ ማረጋገጥ ስራውን በአግባቡ ባልተወጣበት ሁኔታ እንደዚህ አይነት ውሳኔዎችን መስጠት እጅግ አደገኛና አሳፋሪ ሲል ገልጾታል። አብንም በመግለጫው ላይ አብን ሲቀጥልም የብልጽግና ፓርቲ ያስተላለፈው ውሳኔ በዋናነት ከፈረሱ ጋሪውን ያስቀደመ መሆኑ ተቀባይነት የለውም ምን ያለው በመሰረቱ ይህ ጉዳይ በብሔራዊ ምክክር ወቅት አብሮ ሊታይ የሚገባው እንጂ በአንድ ፓርቲ አስፈጻሚ ኮሚቴ ሊወሰን የሚችል ጉዳይ አይደለም ሲል ተችቷል። በተለይ ሰላም ስምምነቱ አንኳር ጉዳዮች ባልተገበበሩበት እንዲሁም ደግሞ የአማራ ህዝብ በከፍተኛ ስጋት ውስጥ እያለ ክልሉ ይሄን ለማፍረስ መሞከር ህዝባችን ያለበትን የህልውና አደጋ የማስቀጠል ጥረት አካል ተደርጎ የሚታይ ነው ምን የተባለው። በተጨማሪም የአማራ ክልል የተለያዩ የሽብር ቡድኖችን የደህንነት ስጋት የደቀኑበት ክልል ስለሆነ በዚህ ወቅት ጸጥታ ኃይሉን ይበልጥ ማጠናከር እንጂ ማፍረስና ትጥቅ ማስፈታት ህዝባችን ለጥቃት የሚያጋልጥ ውሳኔ መሆኑን ገልጿል። የፕሪቶሪያውን የሰላም ስምምነት ወደ ጎን በተገፋና ራሱን የትግራይ ህዝብ ነጻ አውጪ ግንባር ተህነግ እያለ የሚጠራው ኃይል ትጥቅ ባልፈታበት ይልቁንም ሁኔታዎች በበዙበት ሁኔታ የአማራ ክልል ኃይል ትጥቅ ይፍታ ማለት ህዝባችን ያለ ከልካይ ዳግም ወረራና ጥቃት የሚዳረግ ውሳኔ መሆኑ ውሳኔውን አንቀበልም ብለዋል አብኖች። የአማራ ክልል አንጻራዊ ሰላምና መረጋጋት እያገኘ ያለው የአማራ ልዩ ኃይል በአሸባሪዎችና በሰርጎ ገብ ኃይሎች ላይ ያለ ሰላምና ኃይል በላይነት ነው። በአሁኑ ሰዓት የአማራ ልዩ ኃይልን ትጥቅ ማስፈታት ክልሉን ላልጠበቀ ስርዓት አልበኝነት እና የሽብርተኛ ኃይሎች መፈንጫነት የሚያመቻች መሆኑ የገዢው ፓርቲ ስራ አስፈጻሚ የወሰነው ውሳኔ ውድቅ ሊደረግ የሚገባው ነው ሲልም የሰላ ትችቱን ሰንዝሯል። አብንም ሶስተኛው የክልል ልዩ ኃይሎችን አደራጀት ጨምሮ አጠቃላይ ፌዴሬሽኑ አወቃቀር በተመለከተ በቀጣይ ሊደረግ በታሰበው በብሔራዊ ምክክር መድረክ ስምምነት ሊደረስበት የሚገባው የውይይት አጀንዳ መሆኑን የገዢው ፓርቲ ስራ አስፈጻሚ በሌለው ስልጣን ያሳለፈው ውሳኔ ውድቅ ሊደረግ ይገባል መሆኑን የብልጽግና ስራ አስፈጻሚ ይህን ጉዳይ በጥድፊያ ለመፈጸም የሚያደርገው ሙከራ ከፍተኛ አደጋ የሚያስከትል መሆኑን እያሳሰብን በተለይም የአማራ ብሔራዊ ክልላዊ መንግስት እንዲህ ያለውን ትጥቅ አስፈቺ ውሳኔ እንዳይተገብር የማድረግ ታሪካዊ ኃላፊነቱን ይወጣ ሲልም አብን ከነማስጠንቀቂያ ጭምር በተሰጠው መግለጫው አስታውቋል። እንግዲህ ትጥቅ ማስፈታት ሂደት አሁን በተለያዩ ግንባሮች ላይ እየቀጠለ ይገኛል። የጣና ግንባር ተብሎ የሚጠራው ለማስፈታት ሙከራ እያደረጉ ይገኛሉ። አንፈታም እያሉ የተናነቁ ይገኛሉ። የአማራ ህዝብ አሁን እንደ ህዝብ ተቃውሞችን ማሰማት የሚገኝበት ሰዓት ላይ ያለን ይመስለኛል። ባሳለፍነው እሁድ የነበረውን ተቃውሞ ተከትሎ አሁንም ለዚህን ተቃውሞች የማይቀጥሉና የሀኬድ ይቆም የማይባልበት ከሆነ ነገሮች እጅግ ተባብሰው አደገኛ ደረጃ ላይ ደርሱ እንደሚችሉ የመረጃ ምንጮች ገልጸዋል። ጠቅላይ ሚኒስትሩን ጨምሮ በርካቶች የግድያ ሙከራ ተደርጎባቸዋል የሚለው መግለጫ ማን አወጣው፣ በምን መልኩ ወጣና ምንድነው ዓላማው የሚለውን ጉዳይ በተመለከተ የተሰማውን ሰበር ዜና ላስደምጣችሁ። በመንግስት ከፍተኛ አመራሮች ጠቅላይ ሚኒስትሩን ጨምሮ በሌሎችም ከፍተኛ አመራሮች ላይ ጥቃት መፈጸም ሁከትና ብጥብጥ ለመቀስቀስ ሲንቀሳቀሱ በነበሩ ቡድኖች ላይ የጸጥታና ደህንነት የጋራ ግብረ ኃይል በቁጥጥር ስር እንደዋላቸው ሰምቷል። በአዲስ አበባ፣ ባህር ዳር፣ በአዳማና በድሬዳዋ ከፍተኛ የመንግስት አመራሮችን ጠቅላይ ሚኒስትሩን ጨምሮ ሌሎች ኃይሎችን ኢላማ ያደረገ ጥቃቶች መፈጸም ሀገራዊ ሁከትና ብጥብጥ ለማስነሳት ሲንቀሳቀሱ የነበሩ ቡድኖችን በቁጥጥር ስር አውያለሁ ሲል ለጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። የጋራ ግብረ ኃይሉ ለመገናኛ ብዙሃን በላከው መግለጫ እንዳስታወቀው በአማራና ደግሞዋለሁ
ጠቅላይ ሚኒስትሩን ጨምሮ ሌሎች ከፍተኛ አመራሮችን ለመግደል እንዳሰቡ ደርሰንበታል ይላል መግለጫው። ከላይ በተገለጹት ሀቡ አመራሮች የተዋቀረው የአዲስ አበባው አደረጃጀትም በየክፍለ ከተማው ለተረጋው መዋቅሩ በርካታ የተለያዩ የነፍስ ወከፍ ጦር መሳሪያዎችንም ሲያሰራጭ እጅ ከፍንጅ ይዘነዋል ይላል መግለጫው። በተጨማሪም አዲስ አበባ አጣፋ አካባቢ የሚገኘው የቡድኑ አስተባባሪ በሆነው ዳዊት አበቡ ቢተውና አዲስ አበባ ካራ አሉ አካባቢ ነዋሪ በሆነው ታደሰ ወይነው በተባለ ግለሰብ የወታደር ዩኒፎርም ለብሰው እንዲሁ ሲንቀሳቀሱ በቁጥጥር ስር መዋላቸውን ተገልጿል ያለ መግለጫው። በርካታ ሁኔታዎችን ያነሳ ሲሆን ነገር ግን ከረዳት ፕሮፌሰር ሲያወጋቸው ጨምሮ ሌሎቹ ግለሰቦች በተለይ ደግሞ ረዳት ፕሮፌሰር ሲያወጋቸው ሰሜን ሸዋ ዞን አጣዬና ካራ ቆሬ እንደሚታወቀው ባሳለፍናቸው ጠቅላይ ሚኒስትሩ ስልጣን ከመጡ ጊዜ ጀምሮ የሚወድሙ አካባቢዎች ናቸው። በእነዚህ በአጣዬና ካራ ቆሬ አካባቢ ጦርነት የወደሙ መኖሪያ ቤቶችን በእርዳታ ገንዘብ አሰባስቦ አሰርቶ ሲያስረክብ የነበረ ከወለጋ ተፈናቅለው ወደ በረብራ ለሚገኙ ተፈናቃዮች የዕለት ምግብ በማሰባሰብ ጭምር ይሰራቸው የነበሩ መልካም ስራዎች እጅግ አስደናቂ የሆኑ እንደነው የተገለጸ የሚገኘው። ይህንን ግን ዛሬ መንግስት ባወጣው መግለጫ ባለስልጣናት ጥቃት ለመፈጸም በሚል የሰራው ስራ እጅግ የሚያሳዝንና የሚያሳፍር መሆኑ ተገልጿል። እንግዲህ ከፕሮፌሰርና ከምሁራን ጀምሮ እስሩ እንግዲህ በሰፊው የተካሄደ እንደሚገኝ ሰምቷል። እዚህ በፊት ፋኖ አመራሮች ነበሩ፣ አሁን ደግሞ እንደዚህ አይነት ግለሰቦች የታሰሩ ይገኛሉ። ቀጣይ እንግዲህ ማን ዓላማ ተደርጎ እየተንጣጠረበት የተለያዩ ተግባራት የፈጸመበት እንደሚገኝ ልብ ልትሉ ይገባል።